እንደው አንድ የንግግር መግቢያ ማደርገው አጭር ንግግር ነው ማድረግ ዛሬ ብዙ አላደክማችሁም። በዜግነት ላይ የተመሰረተ ሀገር አቀፍ ፓርቲ ነው ይመራ የነበረው። አሁንም እየመራ ያለው እሱን ነው እና ሁሉ ጊዜ እኔ በመመራው ፓርቲ ውስጥ የነበሩ አባላት እና እኔም ስንታሰር ብሔር እንጠየቃለን። ብዙ ጊዜ ብሔር ስንጠየቅ ዜግነታችን ኢትዮጵያዊ ነው፣ ብሔር ማለት ሀገር ነው አንናገርም የምንል ሰዎች ተደብድበንም ምንም ብለን እምቢ ስንል መጨረሻ ላይ የሚሞላው ምን ይመስላችኋል? አማራ ተብሎ ነው የሚሞላው። እንግዲህ በዜግነታችን አምነን ኢትዮጵያዊ ነን የምንል ሰዎች ሁሉ አማራ ናችሁ ከተባል አማራ ሆኖ ሲደራጅ አንድ ሰው ኢትዮጵያ ሊያፈርስ ነው የሚባለው ለምንድን ነው? ይሄ የተግባር ምሳሌ ነኝ እኔ። ምንም የሩቅ ጊዜ አይደለም፣ እስካሁን ድረስ እየሆነ ያለ ነገር ነው። ብሔራችን አንድ፣ እናንተማ አማራ ናችሁ። ስለዚህ አማራ ናችሁ ብሎ የሚደራጅን ሰውና አማራ የሚባል የነበረን ማህበረሰብ አማራ ሆኖ ሲደራጅ ጎሰኛ ሆነ፣ ሌሎችን አገለለ የሚል የዜግነት ፖለቲካ አራማጅ እኛ መጀመሪያውንም እኮ በኢትዮጵያዊነት ስንደራጅ አማራ ናችሁ ነበር የምንባለው። ስለዚህ ሁለቱን እንደሚጣረስ አድርገው የሚያወሩና ዘረኛ ሆናችሁ የሚሏችሁን ሰዎች ዘረኝነት ምን እንደሆነ አታውቁም በላችሁ። አዲስ አበባ 57% በላይ አማራ ቢኖርም አዲስ አበባ የሁሉም ኢትዮጵያውያን ናት ብሎ የሚያምንን አማራና የታሪክም የሕግም የነባራዊ ሁኔታ መሰረት የሌለው አዲስ አበባ ልውሰዳት የሚልን እኩል ጎሰኛ አድርጎ የሚናገር ሰው ካለ ጎሰኝነት አልገባህምና እንደገና ተማር በሉት። ይሄ የውሸት ታሪክ 50 ዓመት የተነዛ ታላላቆቹን የሚያዋርድ ታሪክ ትርክት ከፋፋይ የሆነ ህገ መንግስት ይቀደድ የሚለውን የአማራ ብሔርተኝነትና ይሄ ህገ መንግስት ከተቀየረ በመቃብራችን ነው የሚሉትን መለየት ያቃተውና አማራን ዘረኛ የሚል ሰው እንደገና ስለ ዘረኝነት ተማር በሉት። እንደገና ስለ ዘረኝነት ተማር በሉት። በሁሉም አካባቢዎች ሁሉም ዜጎች በእኩልነት ይኑሩ፣ አድሎ አይደረግ፣ አማራ ከፍ ማለል ዝቅ ማለል በኢትዮጵያ መብት በእኩልነት ይከበር ሲል ኢትዮጵያን እንገንጥል ከሚሉ ጋራ የአማራን ብሔርተኝነት የሚያመሳስል ካለና በአማራ መደራጀት ዘረኝነት ነው የሚል ካለ ስለ ዘረኝነት እንደገና ተማር በሉት። በኦሮሚያ ኦነግ ቢያሸንፍ፣ በአማራ አብን ቢያሸንፍ ኢትዮጵያ እንዴት ልትሆን ነው ብለህ የምትጨነቅ የዜግነት ፖለቲካ አራማጅ ካለ የዜግነት ፖለቲካ በሌላው ኢትዮጵያ ቢያሸንፍና ኦነግ በኦሮሚያ ቢያሸንፍ የሚፈጠረው ልዩነት ከአብንና ከኦነግ በምን ይለያል? ስለዚህ ይሄንን ካልገባህ እንደገና ተማር በሉት። ምክንያቱም የአብንን ፕሮግራም አይቼዋለሁ። የዜግነት ፖለቲካ ከምናራምዶች ጋር በምንም አይለይም። ስለዚህ የዜግነት ፖለቲካ አራምዳለሁ ያለ ሰው አብንንም ኦነግንም እኩል ስጋቶች ናቸው የሚል ካለ እኔ ግን የዜግነት ፖለቲካ ነው ማራምድ። የአብን አደረጃጀት የአማራ መደረጃጀት ስትራቴጂክ አለያችን እንጂ ጠላታችን አይደለም፣ ወዳጃችን እንደሆነ ላረጋግጥላችሁ እወዳለሁ። አንድ ነጥብ ይንገሩኝ እስኪ። የአማራ መደራጀት ለኢትዮጵያ አንድነት ስጋት ነው የሚሉ የአማራ መደራጀት ኢትዮጵያን ይጎዳል የሚሉ ሰዎች ወይም ደግሞ የዜግነት ፖለቲካን ያዳክማል የሚል ሰው ካለ ለኔ ያስረዳኝ። እኔ የዜግነት ፖለቲካ ነው ማራምድ። ስለዚህ ከኛ በምን ትለያላችሁ ካላችሁ ቅድሚያ ችግር የደረሰበትን ህዝብ ትኩረት አድርገን እንሰራለን ማለቱ ብቻ ነው። የአማራ አደረጃጀትና የአማራ ብሔርተኝነት በግላጭ ጠላት ተብለን ተፈርጀን ታሪካችን እንዲወድም ተደርጎ በፖለቲካና በኢኮኖሚ ተገለን ስላለን ለራሱ ያልሆነ ለሌላም ስለማይሆን
ቅድሚያ ይህን ህዝብ አደራጅተን አስተባብረን ሞቢላይዝ አድርገን ለኢትዮጵያ ምን ሰራለን ማለታችሁ። እኔ ደግሞ ይሄንንም ጨምሬ ሌላውንም ጨምሬ ለኢትዮጵያ ሰራለሁ አልኩ። ስለዚህ ይሄ ሲደራጅ ለኔ ስትራቴጂክ አጋር እንጂ በምንም አይነት ኢትዮጵያን ከማፍረስ ጋር ከጎሰኝነት ጋር ምንም አይነት ትስስር እንደሌለው ላረጋግጥላችሁ እወዳለሁ። ይሄንን ካልኩኝ በኋላ ምንም አይነት ልዩነት እንደሌለ እነዛ ሰዎች ለምን ያደርጋሉ ካላችሁ የዜግነት ፖለቲካ እያራመዱ ዘረኝነት ማለት ብለው ባህር ዳር ላይ መተው ደሴ ላይ መተው የሚያስተምሩ ከሆነ እኔ የጤና መታወክ አለባቸው። አማራ እኮ የተደራጀው ዘረኝነት ይቅር ሰው በዘሩ አይጠቃ ብሎ ነው። ሰው በዘሩ አይፈናቀል፣ ሰው በዘሩ ከፖለቲካ አይገለል፣ ሁላችንም በዜግነት እኩል እንሆን ያለውንና አይ ኢትዮጵያን እንደገና እንቀርጻለን፣ ታሪክ እናፈርሳለን፣ ከፈለግንም እንገነጥላለን ከሚሉ ሰዎች ጋር የዜግነት ፖለቲካ አራማጆች እኩል ይሄንን ማየት ለኔ የጤና መጓደል ነው። ስለዚህ እንደው ከቻሉ ይሄ ሞራል ኢኩቫለንት መርቻንትስ ነው የሚሏቸው ፈረንጆች እንደዚህ አይነት ሰዎችን ዝም ብለው የማይገናኘውን ነገር ሞራል ኮምፓሪዝን እየሰሩ የሚመጻደቁ ሰዎች እና በሁሉም እንወደድ ባዮች ናቸው እንጂ እውነቱ ጠፍቷቸው አይደለም። ወይም የተለመደ ነገር ስለነበረ ያ የተለመደውን ስታትስ ኮ ስላናጋችሁ ውስጣቸው ስለተረበሸ ከሆነ ጊዜ ሰጥቶ ማየት ይህንን አዲስ ፌኖሜናን እስከሚለምዱት ድረስ እድል መስጠት አንድ ነገር ነው። ግን በንቃት እንደ ስጋት የሚያዩት ከሆነ ግን አደገኛ ነገር ነውና እንደው ጊዮርጊስ ሂደው 3-7 ቢጠመቁ ይሻላቸዋል የሚል ነገር አለ።